Hello, what's going on? Welcome to Smart English with M once again. የጀመርነው ሲሪዝ እንዳለ ታውቃላችሁ። እንግሊዘኛን በ30 ቀናት የሚል ኮርስ እንደጀመርን ሁላችሁም ታውቃላችሁ ያስባለሁ። ገና ዛሬ ይህን ቪዲዮ ያያችሁት ከሆነ ቀን 1 ወይም day 1 አለ መለስ ብላችሁ ማየት ትችላላችሁ። ባለፈው ትምህርታችን ላይ ስለምን አይተን ነበር? ስለ greetings እና farewell በደንብ አድርገን አይተናል። ገብታችሁ ማየት ትችላላችሁ ማለት ነው። እሺ ዛሬ ደግሞ day 2 ወይንም ቀን 2 ስለ ቤዚክስ እንግሊሽ እናወራለን ማለት ነው። ቤዝ ማለት ምን ማለት ነው? መሰረት ማለት ነው አይደል? ስለዚህ ቤዚክስ እንግሊሽ ስንል ለእንግሊዘኛ መሰረታዊ የሆኑ እንግሊዘኛዎች አሉ። ስለዚህ አንድ የእንግሊዘኛ ተናጋሪ እነዚህን ቤዚክስ እንግሊሽ ሳያውቅ እንግሊዘኛ መናገር አይችልም። ወይም እንግሊዘኛ ፍሉዌንት መናገር የሚችሉ ሰዎች የግድ ኤቭሪ ዴይ ማንን ይጠቀማሉ ማለት ነው? እነዚህ ቤዚክስ እንግሊሽ የምንላቸው ነገሮች ይጠቀማሉ ማለት ነው። ታዲያ እነማን ናቸው ካላችሁኝ፣ ከዛ በፊት ግን ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ያልገባችሁ whatever ጥያቄዎች ካሉ ደግሞ በኮሜንት ማሳወቃችሁንም እንዳትዘነጉ። ኖት ማዝም እንዳይረሳ። እሺ ዛሬ የምናየው ስለ ቤዚክስ እንግሊሽ ነው ብለናል አይደለ? መሰረታዊ ስለሆኑ እንግሊዘኛዎች ነው። የመጀመሪያው የምናየው ምን መሰላችሁ? ፕሮናውን ነው። ፕሮናውንስ ማለት ምን ማለት ነው? ፕሮናውን ማለት ምን ማለት ነው? ተውላጠ ስም የምንላቸው አሉ which is ባለቤት የምንላቸው which replaces the repetitions of noun ብለናል። የስም ድግግሞሽን ምን የሚያደርጉልን ሪፕሌስ የሚያደርጉልን ወይም ኢሊሚኔት የሚያደርጉልን ምንድናቸው? እነዚህ ፕሮናውኖች ናቸው። እንዳትረሱ ፕሮናውኖች ይባላሉ። ስንት አይነት ተውላጠ ስሞች ወይም ፕሮናውኖች አሉ? there are 7 personal or subjective pronoun የምንላቸው አሉ። የመጀመሪያው ማን ነው? አይ ነው። አይ ማለት ስለ ራሳችሁ የምታወሩ ከሆነ ማን ነው የምትጠቀሙት ማለት ነው? አይ ነው። በቃ እኔ ስለ ራሴ የማወራ ከሆነ ማን ነው የምትጠቀመው? አይ ነው የምንጠቀመው ማለት ነው። እኔ ማለት ነው። first person singular ይባላል። አንደኛ መደብ ነጠላ የምንለው ነው። ሁለተኛ ምንድነው? ዩ የምንለው ደግሞ አንተ፣ አንቺ፣ እናንተ ማለት ነው። ግልጽ ነው አይደል? ስለዚህ ፊት ለፊታችሁ ስላለው ሰከንድ ፐርሰን የምታወሩ ከሆነ ማንን ነው የምትጠቀሙት ማለት ነው? ዩን ነው የምትጠቀሙት ማለት ነው። ለምሳሌ እኔ እናንተን እያወራኋችሁ ነው አይደል? እኔ እናንተን እያስተማርኩኝ ነው። ስለዚህ እኔ ፈርስት ፐርሰን አለሁኝ፣ አንደኛ ሰው ነኝ። እናንተ ምንድናችሁ? ሰከንድ ፐርሰን ናችሁ፣ ሁለተኛ ሰው ናችሁ አይደል? ስለዚህ እናንተ ዩ ናችሁ፣ እኔ ምንድነኝ? አይ ነኝ ማለት ነው። እንዳንረሳ አይ እኔ፣ ዩ አንተ፣ አንቺ፣ እናንተ። በጣም አሪፍ። ሌላ ምንድነው? ዊ አለች። ዊ ማለት እኛ ማለት ነው። እኔም እናንተም ምንድነን? ዊ ነን ማለት ነው። እኛ ነው የምንለው። ሐሳቡ ግልጽ ነው አይደል? እኛ ስንል ዊ ነው የምንጠቀመው ማለት ነው። ሌላ አይ፣ ዩ፣ ዊ፣ ዘይ ማለት ደግሞ እኔና እናንተ ስለሆኑ ሰዎች የምናወራ ከሆነ ሐሳቤ ግልጽ ነው አይደል? እኔ ያለሁኝ እናንተ አላችሁ ስለሆኑ ሁለትና ሶስት ሰዎች ስናወራ ማን እንጠቀማለን? ዘይ ማለት እነሱ ማለት ነው። ቆንጆ። ሌላ ምንድነው? ሂ አለችን። ሂ ማለት ደግሞ ስለ ወንድ የምናወራ ከሆነ third person singular ይባላል። ሶስተኛ መደብ ነጠላ ማለት ነው። ራይት እኔና እናንተ ይሁን አሌክስ ስለሚባል ልጅ የምናወራ ከሆነ ምንድነው የምንለው? ሂ ነው እያልን የምናወራው አይደለ? እሱ እያልን የምናወራው ማለት ነው። በጣም አሪፍ። ሌላ ሺ ማለት ደግሞ ስለ ሴት ነው የምንጠቀመው። እኔና እናንተ ስለሆነች አስቴር ስለምትባል ልጅ የምናወራ ከሆነ ምንድነው? ሺ ይሆናል ማለት ነው። ቆንጆ። ሌላ ኢትን የምትጠቀሙት ለማን ነው? ኒውትራል ለሆኑ ነገሮች፣ እነዚህ ጾታቸው ለማይታወቁ ነገሮች for country for materials ምናምን ለነሱ ከሰው ውጪ ለሆነ ነገር ማን ተጠቀማላችሁ? ኢትን ተጠቀማላችሁ ማለት ነው። ኢትን ተጠቀማላችሁ ማለት እንዳትረሱ። አይ እኔ፣ ዩ አንተ፣ አንቺ፣ እናንተ፣ ዊ እኛ፣ ዘይ እነሱ፣ ሂ እሱ፣ ሺ እሷ፣ ኢት ለነገሮች እንጠቀማለን። እንዳትረሱብኝ። እናንተ እነዚህን ካወቃችሁ በኋላ ምንድነው የሚጠበቅባችሁ? ቤዚክስ ቨርብ የምንላቸው ሌሎች አሉ which is አንደኛ ማን መሰላችሁ? ይሄ verb to be የምንለው አለ።
verb to be ማለት የመሆን ግስ ማለት ነው። by the way verb to be በደንብ ካወቃችሁ ማንኛውም ቴንስ ላይ ይገባል። የማይገባበት ግራመርም ላይ የለም፣ ስፖክንም ላይ የለም። በቃ በየቦታው ይገባል። ማን verb to be which is a state of verb ይባላል። የመሆን ግስ ማለት ነው። ስለመሆን የምታወሩ ከሆነ ማን ተጠቀማላችሁ? verb to be ነው የምንጠቀመው። ስለ ሲቹዌሽን የምታወሩ ከሆነ ማለት ነው። ስለ ሲቹዌሽን verb to be ማለት የመሆን ግስ ነው። ስለ be ስናወራ be የሚባሉ ቨርቦች እነማን ናቸው? is am are was እና ማን አለን? were ደማን አለን። ፊቸር ላይ will be አለን። is am are was were በሉ ከኔ ጋር is am are was were 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 ደማን አለችን will be አለችን ማለት ነው። አሁን እነዚህ ታዲያ ስራቸው ምንድነው? እነዚህ ቨርቢቲዎች እሺ is am are was were ሆኑ ወይም will be ጨመርን። ምን አገባን እንደማትሉ ተስፋ አደርጋለሁ። እያንዳንዱ ሴንቴንስስ ላይ ይገባሉ። ከነማ ጋር? ከነ ፐርሰናል ፕሮናውኖች ጋር ወይም ከፕሮናውኖች ጋር ማለት ነው። ቆንጆ። እሺ ስለዚህ አሁን የተወሰነ ነገር ጨረስን። ጊዜ በስንት እንከፍለዋለን? በ3 እንከፍለዋለን። ምን ይሄው ፓስት ነው። አሁን ያለሁበት ምንድነው? ፕሬዘንት ነው። ወደፊት ከሆነ ምንድነው? ፊውቸር ይሆናል አይደል? ስለዚህ ምን አለችን? ፓስት፣ ፕሬዘንት እና ፊውቸር የሐላፊ ጊዜ፣ የአሁን ጊዜና የወደፊት ጊዜ የምንለው ነው። እነዚህን እንከፋፈላቸዋለን ማለት ነው። እሺ ስለ ቢ ስናወራ በድሮ ጊዜ 2 ባልና ሚስቶች ነበሩ። አብረው ሲኖሩ 5 ልጆች ነበሯቸው። ያው ሞት አይቀርምና ሁለቶቹ ሞቱ። በእንዴት ለምን በምን የምናውቀው ጉዳይ የለንም። ሞቱ። ስንት በህይወት ቀሩ? 5 በህይወት ቀሩ። ከዚያ ምን ያህል አንድ የተረገዘ ልጅ ደግሞ አለ። እሱ መቼ እንደሚወለድ አናውቅም። ገና ወደፊት እንደሚወለድ ግን እናውቃለን። ስለዚህ አሁን የሞቱት ካለን ምን ሆነዋል? አልፈዋል። ፓስት ናቸው ማለት ነው። አሁን በህይወት አሉ ካለ ምንድነው? ፕሬዘንት ሆነ ማለት ነው። ገና የተረገዘ አለ ብለናል አይደለ? እሱ መቼ ነው የሚፈጸመው ማለት ነው? ወደፊት ነው። ስለዚህ እነማን ናቸው ካላችሁኝ is am are ስለምንድነው የሚያወሩት? ስለ ፕሬዘንት ነው የሚያወሩት። አሁን ላይ ስላለ ሁኔታ ነው የሚያወሩት ማለት ነው። was እና were የሞቱት ያልናቸው ስለማን ያወራሉ? ስለ ፓስት ያወራሉ። ስለ ኃላፊ ጊዜ ያወራሉ። will be የተረገዘው ነው ገና የተጸነሰው ማን ነው? will be ነው። ስለዚህ ስለምን ያወራል ማለት ነው? ስለ ፊውቸር ያወራል ማለት ነው። ስለዚህ is am are ፕሬዘንት ላይ ነው የምንጠቀመው። was እና were ፓስት ላይ ነው የምንጠቀመው። will be ወደፊት ላይ ነው የምንጠቀመው። ፊውቸር ላይ ነው የምንጠቀመው ማለት ነው። ስለዚህ ይሄን ካወቃችሁልኝ እነዚህና እነዚህን አሁን ስትራክቸራቸውን ምን ፎርም እናድርጋቸው? ከማንን ጀምር? ፕሬዘንት ላይ ስለ ፕሬዘንት እናውራ። ፕሬዘንት ላይ አይ ማንን ትወስዳለች? አምን ትወስዳለች። አይ አም ካልኩኝ እኔ ነኝ እንደማለት ነው። አይ አም ቲቸር እኔ ምንድን ነኝ? መምህር ነኝ። አይ አም ሻይ ምንድን ነው? አይናፋር። አይ አም ሻይ ካልኳችሁ እኔ ያልኳችሁ ነው እኔ አይናፋር ነኝ እንደማለት ነው። አይ አም ሃንግሪ እርቦኛል። ሌላ አይ አም ሃፒ ካልኩኝ ምንድን ነኝ? ደስተኛ ነኝ። አይ አም ማድ ተናድጃለሁ እንደማለት ነው አይደል? ስለዚህ እናንተ አይ አም እያላችሁ ምንድነው ቮካቡላሪዎች እነዚህ ኦብጀክቶችን ነው የምንጠቀመው ማለት ነው። አይ አም ነኝ ማለት ነው እንዳትረሱ፣ ነኝ። እሺ ዩ ዊ ዘይ ደግሞ ማንን ይወስዳሉ? ዩ አር ዊ አር ዘይ አር ዩ አር ነሽ ናችሁ ማለት ነው። ዩ አር ስማርት እንግሊሽ ዊዝ ኤምስ ምንድን ናችሁ? ሰብስክራይበር ናችሁ አይደል እንዴ? ፋሚሊ ናችሁ። ስለዚህ ዩ አር ነህ ማለት ነው። ዩ አር ካይንድ ጥሩ ሰዎች ናችሁ። ዩ አር ካይንድ መልካም ሰው ጥሩ ሰው ናችሁ። ዊ አር ኢትዮጵያን እኛ ኢትዮጵያዊ ነን። ኢትዮጵያ ያልሆናችሁም ካላችሁ ዊ አር ያላችሁ ናሽናሊቲያችሁ መናገር ትችላላችሁ። they are ናቸው። they are ቶካሪቭ they are ቶካሪቭ ማለት እነሱ ምንድናቸው? ወረኞች ናቸው እንደማለት ነው። right ቶካሪቭ ማለት ወረኛ ማለት ነው። ስለዚህ you are ነሽ ናችሁ።
we are ነን they are ናቸው ማለት ነው። በጣም አሪፍ። ሌላ ምን ቀረን? እነዚህ ሰርድ ፐርሰን ሲንጉላሮች ቀሩን። he is she is it is he is ማለት እሱ ነው ማለት ነው። he is my brother ካልኩኝ እሱ ምኔ ነው? እሱ የኔ ወንድም ነው ማለት ነው። she is my sister እሷ የኔ እህት ነች እንደማለት ነው አይደል እንዴ? it is my remote ካልኩኝ ይሄ ማን ነው? ይሄ የኔ ሪሞት ነው እያልኩኝ ነው። ስለዚህ he is እሱ ነው፣ she is እሷ ነች፣ it is ነው ለምኑ ለነገሮች ማለት ነው። በጣም አሪፍ። አሁን I am እኔ ነኝ ብለናል። አይደለሁም ማለት ከፈለጋችሁስ ምንድነው የምትጠቀሙት? ናትን ነው የምንጠቀመው አይደል? ስለዚህ ምን ትሏታላችሁ ማለት ነው? I am not አይደለሁም። ለምሳሌ I am not hungry ምን አልራበኝም እያለን ነው። I am not shy አይናፋር አይደለሁም። I am not happy ደስተኛ አይደለሁም። እነዚህ አሉታዊና አዎንታዊ አረፍተ ነገር የምንላቸው አሉ አይደል? አዎንታዊ ስንል ምንድነው? ፖዚቲቭ ነው። I am happy ካልኩ ምንድነው? አዎንታዊ ነው። አሉታዊ የምንለውስ I am not you are ነህ ማለት ነው። you are not አይደለህም፣ አይደለሽም፣ አይደላችሁም። we are ነበር we are not አይደለንም። we are not friends ብለኛ ጓደኛሞች አይደለንም። they are ናቸው ነው። they are not አይደሉም እንደማለት ነው። he is እሱ ነው። አይደለም ከሆነስ he is not አያችሁ። she is ነች። አይደለችም ከሆነስ she is not ግልጽ ነው አይደል? it is ነው። አይደለም ከሆነስ it is not ያላችሁ እናንተ በዚህ መንገድ መስራት ትችላላችሁ። ፕሬዘንት ላይ ማለት ነው እንዳትረሱ። ፕሬዘንት ላይ መስራት ትችላላችሁ። አሁን ፓስት ላይ እንዴት ነው መጠቀም የምንችለው? ፓስት ላይ ደግሞ ቅድም የሞቱት ያልናቸው ማናማ ናቸው? ወዝና ማናቸው? ዌር ናቸው አይደል? ስለዚህ አሁን እነዚህን ለነማን ማካፈል ነው? ለፕሮናውኖች I was he was she was it was ለዩ ለዊና ለthey ማን እንወስዳለን? you were we were ከዚያ ምን አለችን? they were አይቹት ቅድም I am ማለት ነኝ ነው አልነው። I am teacher መምህር ነኝ ነው አይደለ? I was ካልን ደግሞ ነበርኩ ማለት ነው። መቼ? ካሁን በፊት። ስለዚህ I was teacher ካልኳችሁ እኔ ምንድን ነበርኩኝ? መምህር ነበርኩ እንደማለት ነው። ይሄው እዚህ ጋር ልጻፍላችሁ እስኪ የተወሰነ ቮካቡላሪዎችን ልጻፍላችሁ። እሺ ግሪዲ ማለት ምንድነው? መስጠት የማይወድ ሰው አይደል? እንደሚባለው የሚንቆጣቆጥ የሚስገበገብ ሰው ግሪዲ ይባላል። እሺ ሌላ ሆፕፉል ተስፈኛ የምንለው ነው። alright ሌላ good manner አለ። ሌላ rich የምንለው አለን። poor የምንላቸው አሉ። ሌላ tell me what else a kid etc I was ነበርኩ ነው። I was greedy ካልኩኝ ምንድን ነበርኩኝ? በቃ ስግብግብ ነበርኩ ነው። ለሰው መስጠት በቃ አልወድም ነበር እንደማለት ነው። I was ማለት ነበርኩኝ ማለት ነው። he was ነበረ ማን? እሱ he was hopeful ተስፈኛ ነበር ነው። አሁንስ she was ነበረች። she was rich ምንድን ነበረች? ሀብታም ነበረች። it was ነበረ። it was sunny ምንድን ነበር? ፀሐያማ ነበር። it was rainy ዝናባማ ነበር። it was cloudy ደመናማ ነበር። it was foggy ጭጋጋማ ነበር። ምናምን እያላችሁ እናንተ ማውራት ትችላላችሁ። ሌላ it was ምናምን እያልን መናገር እንችላለን። you were ነበርክ፣ ነበርሽ፣ ነበራችሁ። you were what? you were poor ምንድን ነበርክ? ድሃ ነበርክ፣ ድሃ ነበርሽ፣ ድሃ ነበራችሁ እንደማለት ነው። we were ነበርን። ምን ነበር? we were kids ልጆች ነበርን። አሁንም ልጆች ካላችሁ you were what? infant they were ነበሩ። they were what? they were aggressive they were
አግሬሲቭ ነበሩ ምንድነው ነጭናጫ ነገር ነበሩ እንደማለት ይሆናል። ስለዚህ ነበርኩ ነበረኝ ነበርኩ ነበረ ነበረች ምናምን I was ነበርኩኝ ከሆነ አልነበርኩም ከሆነስ እዚህ ላይ ምን መጨመር ነው ተለመደው I was not አልነበርኩም he was not አልነበረም she was not አልነበረችም it was not አልነበረም you were not አልነበርክም we were not አልነበርንም they were not አልነበሩም ያላችሁ እናንተ ደስ ያላችሁና አረፍተ ነገር መስራት ትችላላችሁ። እንደውም ጀማሪዎች እንደዚህ አድርጉልኝ በእነዚህ ሁለት አረፍተ ነገር ቅድም ባያናቸው በፕሬዘንት ሁለት አረፍተ ነገር አድርጋችሁ ስሩልኝ። የለሰራሪ ተማሪ ሞጂል እነዚህ ያሉ ቮካቡላሪዎችን እነዚህ ወርድ ባንክ የምንላቸውን ልክላችኋለሁ ማለት ነው። ኦር ቴሌግራም ቻናላችን ላይ ስማርት እንግሊሽ ዊዝ ኤም ብላችሁ ሰርች በማድረግ ማግኘት ትችላላችሁ። ስቲል ሰብስክራይብ እና ላይክ ያላደረጋችሁ ካላችሁ ኮሜንት ያላደረጋችሁ ካላችሁ ኮሜንት እንዳይረሳ because like የናንተ ሰፖርት ለኛ is mean a lot and don't forget to practice ማድረግም እንዳይረሳ። ማየቱ ማዳመጡ ብቻ በቂ ስላልሆነ you have to practice እሺ practice ማድረግ አለ ሰው ይሄ ምንድነው ፓስ ቀጣይ ምን need future need በቃ አርጉዝ ዋጋር እንሂዳ ሰው future ምንድነው ስለ ወደፊት የምናወራው ነገር ነው ብለናል። ይሄው I will be ቅድም will be ነች ብለናል አይደል? I will be you will be you we እናስቀድማት we will be they will be he will be she will be it'll be አሁን I will be ካልኩኝ ስለምን እያወራው ነው? ስለ ፊውቸር እያወራው ነው አይደል? ስለዚህ I will be ማለት እሆናለሁ ማለት ነው። አልነበርኩም አይደለሁም ግን እሆናለሁኝ እያልኩኝ ነው right? so I will be ለምሳሌ ምን ትላላችሁ? ብዙ ተማሪዎች ሲጠይቃቸው what do you want to be in the future ስላቸው I want to be a doctor ይላሉ። I want to be a doctor I want to be a scientist ምናምን ይሉኛል። so እናንተ I will be a doctor ካላችሁ ዶክተር እሆናለሁ ነው right? you're not pretty sure ግን I'll be a doctor ካላችሁ ዶክተር እሆናለሁ ነው። I'll be rich ሀብታም እሆናለሁ እንደማለት ነው። you will be ትሆናለህ ትሆኛለህ you will be a good speaker if you practice every day. we will be እንሆናለን we will be smart we will be smart ማለት smart አሪፍ እንሆናለን እንደማለት ነው። they will be ይሆናሉ they will be the member of our channel they will be ይሆናሉ he will be ይሆናል he will be rich ሀብታም ይሆናል he will be poor ድሃ ይሆናል she will be ትሆናለች she will be ትሆናለች right? it will be ይሆናል ያነሳን it will be ይሆናል my YouTube channel will be ምን ይሆናል will be ታዋቂ ይሆናል right? ታዋቂ famous right? so ይሄን ነገር እቺ ኔጌቲቭ ስታደርጉ እንዴት ነው I will be እሆናለሁ ነው። አልሆንም ከሆነስ ምን መጨመር መሰላችሁ? በዊልና በቢ መካከል ማን ነው የምትጨምሩልኝ? not የምትለው so አሳጥራችሁ ሲጽፏት ምን ትሆናለች? won't ከዚያ ማን አለችን? be so ምን እንላለን ማለት ነው? won't be ይሆናል። አራኒ won't be አይደለም ካላችሁ ደግሞ will not be ማለትም እንችላለን። ስለዚህ እዚህ ላይ መጨመር ነው not መጨመር ትችላላችሁ ማለት እዚህ ጋር ምን not be will not be አልሆንም you will not be አትሆንም we will not be አንሆንም እሺ they will not be አይሆኑም he will not be አይሆንም she will not be አትሆንም it will not be አይሆንም እያላችሁ እናንተ ኔጌቲቭ ያደረጋችሁ መጠቀም ትችላላችሁ ማለት ነው። የዛሬው ርዕሳችን ስለ verb to be ስለመሆን ግስ ይሄንን ይመስል ነበር ማለት። ስለዚህ verb to be ሳታውቁ በስርዓት
ሌላ ኤክስፕሬሽኖችን እነዚህ ኢዲዮማቲክ ኤክስፕሬሽን ስፖክን እንግሊዘኞችን የምታዩ ተማሪዎች ካላችሁ ፕሊዝ መጀመሪያ ቤዚኩ መቅደም መቻል አለበት። ጠቅለል ስናደርገው verb to be ማለት ወይንም be verb state of being verb ማለት ምን ማለት ነው? የመሆኑ ግስ ስለ መሆን ስናወራ ካሁን በፊት ስለነበርነው ነገር አሁን ላይ ስለሆነው ነገርና ወደፊት እንሆናለን ብለን ስለምናስበው ነገር ስናወራ ማንን እንጠቀማለን? verb to be መጠቀም ትችላላችሁ ማለት ነው። ስለዚህ verb to be ያልናቸው እነማን ናቸው አለን? is am are was እና ማን አለን? were ከዚያ ማን አለችን? will be እንዳለችን ተረድታችሁልኛል ብዬ አስባለሁ። ከዚያ እነማን ተውላጠ ስም የምንላቸው በማንኛውም አረፍተ ነገር የማይቀሩ ናቸው። are you we they he she እና it እንደሆኑ እነዚህንም በደንብ አድርጋችሁ ማወቅ መቻል አለባችሁ ማለት ነው። ሌላ አይ ማን እንደሚወስድ ፕሬዘንት ላይ I am ነኝ። you we እና they ማን እንደሚወስዱ are እንደሚወስዱ። ሌላ he she እና it ማን እንደሚወስዱ isን እንደሚወስዱ። እነዚህ ይሄ ምን ላይ ነው? እነዚህ ፕሬዘንት ላይ እንደሆነ ይሄን ነገር በደንብ ማወቅ መቻል አለባችሁ። ሌላ ፓስት ላይ ማን ይወስዳል? ወዝን ይወስዳል። ይሄኛው ፓስት ላይ ማን ይወስዳል? ዌርን ይወስዳል። እቺ ፓስት ላይ ማንን ትወስዳለች? ወዝን ትወስዳለች የሚለውን ነገር አይተናል። ፊውቸር ላይ ደግሞ ምንድን ብለናል? ሁሉም ሰብጀክቶች will be ይወስዳሉ ማለት ነው። ስለዚህ ለዛሬው ትምህርታችን ይሄንን ይመስል ነበር። እንደተለመደው ሁለት ቲፕ አለችን። የመጀመሪያው ምን መሰላችሁ? I'm all ears ears ምንድነው? ጆሮዎች ናቸው አይደለ? I'm all ears ማለት I am listening እንደማለት እያዳመጥኩ ነው ስትሉ I'm listening to you ምናምን ነገር ሳይሆን ምንም ትሉት I'm all ears እያዳመጥኩ ነው እንደማለት ነው። ቆንጆ። ሌላ ምንድነው? የሆነ ሰው ቅደም ስትሉ ምንድነው? እያለፋችሁ አረ እርሶ ይቅደሙ ትላላችሁ አይደለ? አረ no come on አንተ ቅደመ be my guest guest ምንድነው? እንግዲህ አይደለ? so be my guest ማለት በቃ አንተ ቅደም እንደማለት ይሆናል or after you የምንለው ይሆናል። so የዛሬው ቪዲዮአችን እንደወደዳችሁ ተስፋ አደርጋለሁ። ጀማሪዎች ናችሁ trust me እስከ ቀን 30 ድረስ የሚገርም ነገር ታገኛላችሁ። ትንሽ ያዘጋል ስትራክቸር ስለሆነ ርዕሱ ምንድነው? ቤዝ ነው። ስለዚህ ቀጣይ እስክንገናኝ ድረስ እያነበባችሁ ጠብቁን። የሚለቀቁ ሾርቶችንም ለማየት ሞክሩ። have a wonderful time